በስተመጨረሻ ወይዘሮ ወርቄ እስር ቤት ገብተዋል። አሁን ደግሞ ተራዋን እየጠበቀች ያለችው ዮዲት ነች። ዮዲትም እንግዲህ እስርሽን ያቅልልሽ ነው የምለው። ምክንያቱም ጥሩ ልጅ ነች እሷ። ወይዘሮ ወርቄ ናቸው ኃይለኛ እና መጥፎዋ። ወይዘሮ ወርቄ እንግዲህ የእጃቸውን ያገኙ ይመስላሉ። እልልልልል ትላላችሁ። በስተመጨረሻ ዮዲት ጉዲት ታሪክ ሰራችሁ። ምን ለመናገር ይሄ ድራማ መጨረሻው እየደረሰና እንዲሁም ደግሞ አሁን ላይ እያማረ ነው። ምክንያቱም ወይዘሮ ወርቄ አሁን ላይ ፖሊሱንም ሆነ መርማሪውንም ሆነ አሳምነው የሚወጡበት የሆነ ሌላ ፍንጭ ነገር የላቸው። ምክንያቱም ሁሉም ነገር ተዘግቷል ማለት ነው። ወይዘሮ ወርቄ እንግዲህ የመጨረሻቸው እስር ቤት ገብቶ መማቀቅ ይሆናል። ዮዲት ጉዲት ባለፈው ክፍል ላይ አስቻለው። ምክንያቱም ወይዘሮ ወርቄ ፀሐዬን አግተዋት ነበረ። ምክንያቱም ምንም ማድረግ ስለማይችሉ በፀሐዬ አማሃኝተው ያው ፀሐዬን ምክንያት አድርገው እንግዲህ እሷን እያሰቃዩ የልጃቸው ማሰቃየት አንሷቸው ደግሞ እርጉዚትን ወስደው እንግዲህ ያለ ምግብ ያለ ውሃ አግተዋት እሷን እያሰቃዩ ካስቻለው ብርን ለመውሰድ ነበር የፈለጉት። ምክንያቱም ዮዲትን ራሱ እንደ መጠቀሚያና እንደ አጋዥ ነበር የተጠቀሟት። ዮዲትንም እኔ ብሩን ካገኘው በኋላ ከዚሁ ነው ስትማቅቅ የምትኖረው ከኔ ጋር የምትሄድ መስሏታል እኮ እጅ ጅል እያሉ እንግዲህ ለራሳቸው እንዴ ነው። ግን አንድ ሰው እናት ሆኖ እንደዚህ በልጁ ላይ ሁሉም ላይ ከራሳቸው በስተቀር ሌላ የሚታያቸው ሰው አልነበረም። እና ዮዲትም እንግዲህ ወይዘሮ ወርቄ ለመስጠት ተስማምታ ነበረ። ተስማማችበት ጊዜም ፀሐዬ ባክሽ ዮዲት አስመልጭኝ እንዲወጣ አድርጊኝ በምትላት ሰዓት እንግዲህ ፀሐዬም ዮዲትም እኔ አንቺን አስመልጭሽ እኔ እዚህ እስር ቤት ሳልገባ የምቅር ነው ወይ የሚመስልሽ በምትላት ሰዓት እስር ቤት አገቢም አስቻለው እስር ቤት እንዳገቢ ያደርግሻል። ግን ደግሞ ወይዘሮ ወርቄ አንቺን ጥለውሽ ለመሄድ ጥለውሽ ነው ይዘውሽ አይሄዱም ጥለውሽ ነው የሚሄዱ እንደዛ ሲሉ ሰምቻቸዋለሁ በምትላት ሰዓት እንግዲህ አላምንም እማዬ እንደዛ አታደርግም ብላታለች። ምክንያቱም ወይዘሮ ወርቄን ዮዲት ጉዲት አንዳንዴ ትወዳቸዋለች ግን ደግሞ የሆነ ታምናቸዋለችም ትወዳቸዋለችም። ወይዘሮ ወርቄ ግን የሚታመኑ አይደሉም። ልክ እንደ እስስት የሚቀያየሩ ሰዎች ናቸውና ዮዲትም እንግዲህ ለመስማማት ተገዳለች። ምክንያቱም ምንም ማድረግ አችልም። ወንደሰንም እየፈለጋቸው ነበረ ከአለምዬ ጋር ሆነው አለምዬም በዚህ ላይ ነው በዚህ ጋር ነበር ቤት ነበረ ይዘውን የሄዱ እያለች እንግዲህ ወንደሰንም ቤት ነው በስነ ስርዓት ፀሐይ አለም አስቢና ንገሪኝና እንሄድ እያለ እንግዲህ እሱም ወይዘሮ ወርቄን ለመያዝ ቻለውም ከመርማሪው ጋር ቤት ሆኖ በጣም እየተጨነቀና እየፈራ ነበረ። ምክንያቱም ፀሐይም ልትወልድ የደረሰች እርጉዝ ነች። ወይዘሮ ወርቄ እንግዲህ ምንም ከራሳቸው በስተቀር ምንም የሚያስቡት ነገር ስለሌለ ፀሐዬ ምን ሆና ይሆን ምን አድርጋት ይሆን እያለ እንግዲህ እሱም እየተጨነቀ ነበረ። ፀሐዬም በጣም ነው እየተጨነቀችው። ምክንያቱም እኔ እኮ የወንድምሽን ልጅ ነው ያዝኩት፣ እባክሽ ዮዲት እንዲሄድ አድርጊኝ፣ እናትሽ መቼም ላንቺ ራሱ አይራሩልሽም ጥለውሽ ነው የሚሄዱ ብላ እንግዲህ በምትነግራት ሰዓት ዮዲትም ወጣ እማዬ የእውነት ነው ወይ እኔን ጥለሽ ልትሄጂ ነው ወይ በምትላት ሰዓት እንግዲህ ወይዘሮ ወርቄ ማን ነው እንደዚህ ያለሽ? ፀሐዬ ነች የነገረችኝ። እንዴት ነው አንድ ሰራተኛ የምታምኛት? እንዴት ነው እኔ አንድ ልጄን አንቺን ጥየሽ የሚሄደው? ይዤሽ ነው እንጂ የሚሄደው እሷን አትስሚያት። ሲጀመር እኮ ጠብቂያት ብዬሽ ነበረ። እንዴት ነው ጥለሻት የመጣሽው? ብለው እንግዲህ ዮዲትን መልሰው ደግሞ እየተቆጣት ነበረ። እውነት ለመናገር አሁን ላይ ወይዘሮ ወርቄም ቢሆን እድሜ ልክ ታስረው እነሱም ቢሆኑ ዮዲትም ቢሆን ያው ተባባሪ ነች። ያው ወንጀል ፈጽማለች አልፈጸመችም አይባልም። ግን ደግሞ ዮዲትም ትንሽዬ እስር ቤት ፍርዷ ቀሎላት እስር ቤት ገብታ እንዲሁም ደግሞ አለምዬና ወንደሰን ደግሞ እውነት ለመናገር ቢጋቡ የኔ ሀሳብ ነው። አለምዬና ወንደሰን ቢጋቡ በጣም ነው ደስ የሚለው። ምክንያቱም አለምዬ እማዬን ለመጠበቅ ብዙ ነገር አድርጋለች። ወንደሰንን ራሱ እሷ ባትኖር ኖሮ እማዬን ቢሆኑ ወንደሰንን ቢሆን አይኖርም ነበር ማለት ነው። እንደ ዮዲት ስራ ቢሆን ወንደሰንንም ገላው እማዬንም ገላቸው ስለነበረ አለምዬና ወንደሰን ደግሞ ቢጋቡ እንዲሁም ፀሐዬና አስቻለውም ልጃቸውን ወልደው በደስታ የሚኖሩበት እንዲሁም ደግሞ ዮዲትም ያው ተስር ቤት ገብታ እንግዲህ ታርማ ወጣ ጥሩ ሰው የምትሆንበት ይሆናል ብዬ አስባለሁ። አሁን ወይዘሮ ወርቄ ከተያዙ ዮዲትም ከታሰረች እንግዲህ ፍጻሜው እየደረሰ ነው ብዬ አስባለሁኝ። እውነት ለመናገር አስቻለው ራሱ በጣም ነው ቁራጥ የሆነውና በእናቱ ላይ በጣም ነው የጨከነው። በጣም ነው ደስ ያለኝ። እንዲሁም ወንደሰን ራሱ በራሴ ፍርድ እሰጣለሁ እያለ እንትን ከማለት ለዚሁ ከህግ ጋር ሆኖ ወይም ደግሞ ከፖሊስ ጋር ሆኖ ቢሰራ እስከዛሬ እሱ ራሱ ይሄ አሁን ፓራላይዝ ሆኖ ወይም ደግሞ አካል ጉዳተኛ አድርጋ አታስቀረውም ነበር ማለት ነው። ወንደሰንንም ብቻ ደስ ይላል። በቀጣይ ክፍል እንግዲህ እስከምንገናኝ ድረስ ዛሬ በዚህ ነው እጄላችሁ የመጣው። ጋይስ ግን ለወሬ ቸኩዬ እኮ ለድራማው ቸኩዬ ማለት ነው። ሰላም አላልኳችሁም። በጣም ይቅርታ ቤተሰብ። እንዴት ናችሁ? ደህና ናችሁ ሆይ? ቪዲዮውን ስሰናበት ሰላምታውን በዛው ይቀጥል። እንዴት ናችሁ? ደህና ናችሁ ሆይ? እንደተለመደው እንግዲህ በላይክ አለው በሉ ላይክ አድርጉኝ። ለእናንተ ላይክ ለኔ ያበረታታኛል፣ ቪዲዮ እንዲታይልኝ ያደርገኛልና ላይክ እያደረጋችሁ አብራችሁ ሁኑ። ላለሁ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚህ ወሰናበታችኋለሁ። ውዶቼ፣ ፍቅሮቼ፣ ማሮቼ በሌላ እስከምንገናኝ በድጋሚ ቻው ቻው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዐ ሥላሴ ሰላም ለእልያዊክሙ አብ ወልድ መንፈስ ቅዱስ የፍጥረታትን ሙሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ በተመኘው ጊዜ የግብር ሶስትነታቸውን ለማግኘት ተመራምሮ አንድነት ከሶስትነት ሳይቀላቅል የመለኮትን አንድነት በዘላለማዊት ህልውና አምናለሁ። ሰላም ለዝክረ ስምክሙ አብ ወልድ መንፈስ ቅዱስ ከሶስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ በአንድነት ጸንቶ ለሚኖር የባህሪ አምላክነታችሁ በመለኮታዊ እጅ ከተከለው ተክል ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡ ዘንድ ደጅ ጠናለሁ። እኔ አገልጋያችሁ ሰላም ለስርተ ርእስክሙ አብ ወልድ መንፈስ ቅዱስ የስነ ጽላቱ ከብረ በረድ ይልቅ ጽሩይ ባህሪ ለሆነው ለራስ ፀጉራችሁ ሰላምታ ይገባል። ስሉስ ቅዱስ የጸሎቱ እጅ መንሻችሁ የሆነ ነገሥተ ባታይ ባለ ብዙ ገድል ሶስትነታችሁን አስተማረ። ሶስቱ የምስጋና ቃል በተጨማሪም አንድ የዓለም ጌታ በመባል የአንድነታችሁ ምስጢር ተረጋገጠ። በትክክል ሰላም ለርእስክሙ አብ ወልድ መንፈስ ቅዱስ የነፍስና የስጋ ገዥ እንደመሆናቸው አመቻችቶ አቀናብሮ አሰናብሮ ርዕሰ ፍጥረትን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ የባለሟልነታችሁ ዘውድ በያሰው ራስ ላይ አቀዳጁ በስም ሶስት በባህሪ አንድ አምላክ ሁሉ በማመን በስማችሁ ቤተ መቅደስን አሳንጿልና ሰላም ለገጽክሙ አብ ወልድ መንፈስ ቅዱስ የጌትነታችሁ ምስጋና በፍጥራን ሁሉ አንደበት የሚነገር ሲሆን ከፍጥራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ በፍጥራን ሁሉ የበላይ ገዥ ለመሆን ተነሳስቶ ጸራይ ዲያብሎስ ከባለሟልነታችሁ ወጥቶ ከማይበረ መላእክት በተለየ ጊዜ ባሪያችሁና በአምሳላችሁ ሰውን ፈጥራችሁ በስሙ ታተካችሁ። ክብር ምስጋና ይግባችሁ ለዘላለሙ አሜን። ሰላም ሰላም ለቀራን ቢትክሙ አብ ወልድ መንፈስ ቅዱስ በአመፃው ፍዳ ብዛት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመረምሩ ቀራንበታችሁ ሰላምታ ይገባል። ስሉስ ቅዱስ ነቀዝ የማያበላሸው የእንቁ ባህሪ መዛግብቶች ናችሁና ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ከገሃነመ ነፍሳትን አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጡ ያድርገኝ። ሰላም ለዓይንትክሙ አብ ወልድ መንፈስ ቅዱስ ዓይኖችን ለፈጠሩ ዓይኖቻችሁ ሰላምታ ይገባል። ቅድምናችሁ ጥንት የሌለ ነውና ስሉስ ቅዱስ እሳትን ያለ እሳት የሚያነዱ ሆነ ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነት የምግብ ለአፋዊ ሰውነት የነጭ ሐር ልብስ ይሁነኝ። ሰላም ለአዛኒክሙ አብ ወልድ መንፈስ ቅዱስ ርዕይ የሚከተለው የሚስጥራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ የሶስትነታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ ጥምቀት ልጆች የቀድሞ የለባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ነው። ሰላም ለመላቲክሙ አብ ወልድ መንፈስ ቅዱስ ብርሃናትን ከመፈጠራቸው በፊት በብርሃናታቸው ላሉ መላእክታችሁ ሰላምታ ይገባል። ስሉስ ቅዱስ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉስ መከራ ድኝ የቅናት እሳት የሚነድበት የሐሜት ትል ነቀዝ የተመላበት የምድር ገሃነም እሱ ነውና ሰላም ለአናፊክሙ አብ ወልድ መንፈስ ቅዱስ የምስጋናን መስዋዕት ለሚያሸቱ አናፋችሁ ሰላምታ ይገባል። ስሉስ ቅዱስ ጥበባችሁ በጥበቡ የታወቀ ነውና ድሆችና ችግረኞች ድንጋይ ጠራቢ አድርጎ ሰማይ የነፍሴን ቤት ይሰራል ዘንድ በሕንፃ ወራት የአናጺዎች አለቃ የመሆን ምጽዋት ይዘዙልኝ። ሰላም ለዘዚአክሙ ከናፈር አብ ወልድ መንፈስ ቅዱስ የእሳት ነበልባል ለሚሆን ከናፈራችሁ ሰላም ላለው ስሉስ ቅዱስ ቸርነት የባህሪያችሁ ነውና ይቅርታ አድርጉልኝ። የተስፋ ጠመኛ ቀዝቃዛ ውሃ እንኳን ማጠጣት ሲገባኝ ይልቁንም ደዌን እጄ የምጎበኝበት እግር እያለሽ ሃይማኖት ከምግባር ሕይወቷ ተለይታለችና ቸርነታችሁን ላኩልኝ። ሰላም ላፍክሙ አብ ወልድ መንፈስ ቅዱስ የሰላም መድረክም ለሆነው መለኮታዊ አፋችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ድር ወይም ገዳም አበው ጌጡ ናችሁና ስሉስ ቅዱስ በአንድ አላድ ከተቀረጸ የጣዖት አምልኮ በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮት ይለውጡልኝ። ሰላም ለአስናኒክሙ አብ ወልድ መንፈስ ቅዱስ የሥጋው የአስናን ላይ ደሉ ለአስናናችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ዳመና የአንድነቱ ዝናባት ናችሁ። ስሉስ ቅዱስ በመንፈሳዊ ውስጣዊ ልቦና ውስጥ ሕጋችሁን በሰራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። ሰላም ለልሳንክሙ አብ ወልድ መንፈስ ቅዱስ ነገር ሁሉ ከመነገሩ አስቀድሞ በመናገር ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ መለኮታዊ መንበር መንግስታችሁ ሥጋዊ መንበር መንግስትን የሚያስደነግጥ ነው። ሕጋችሁን በተላለፈና ትእዛዛችሁን ባፈረሰ ጊዜ የሚገባውን የጥፋት ገዝታ ኢትዮዳስ ዓይን አየ። ገሊላዊውን ይሁዳ የሞት ጎዳና ተጓዘ። ሰላም ለቃልክሙ አብ ወልድ መንፈስ ቅዱስ የእሳቱን ነበልባል ሰንሰለት ቆራጦ ሰጥ
ለሚያደርግ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ የታታሪ ነጋዴ ልዩ ገንዘቡ ናችሁና ቅዱሳን በመንፈስ ቅዱስ ከሚወልድ ችሎታችሁ በንስሐ በተወለዱ ጊዜ ጴጥሮስም የመንግስተ ሰማያት መክፈቻ ተቀበለ። ምዕመናን ያሳድድ የነበረው ጳውሎስም የወንጌል መምህር ሆነ። ሰላም ለእስትንፋስክሙ አብ ወልድ መንፈስ ቅዱስ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ስርየት ደማችሁ ስርየት ኃጢአት ነውና የነፍሴን ቤት መቃን በስርየት ደማችሁ ርጩ። የእንስሳ ደምና የጣዖት አምልኮ እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና ሰላም ለጉባኤክሙ አብ ወልድ መንፈስ ቅዱስ ስለ ጥልቅ ንስሐ የተነሳን ሴትን በአደም አስፈላጊው ለሆነ ጉባኤያችሁ ሰላምታ ይገባል። ስሉስ ቅዱስ የባለሟልነት ባለጸጋ ናችሁና ከባለሟልነታችሁ አታውጡኝ። ከባለሟልነት አውጥታችሁ በቸልታ ከተመለከታችሁኝማ ቅዱስ ሚካኤል ገስግሶ ስጋዬን ለማስገኘት ይሆንለታልን? ወይስ ቅዱስ ገብርኤል በክንፈ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ኪሎት የእናንተ ብቻ ነው እንጂ። ሰላም ለክሳድክሙ አብ ወልድ መንፈስ ቅዱስ ክሳድ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ በቸርታችሁ ከኃይላችሁ ኃይልን አሳትፉኝና በስጋዬ ጠፍር ወይም ሰማይ ላይ የአርሳኒዮስ ፀሐይ ገድል ትቆም ዘንድ ዘዙ። ቀድሞ በታች በመሬት ያለ ኢያሱ በላይ በሰማይ ያለ ፀሐይን በቸርታችሁ ኃይል ሊያቆም ችሏልና ሰላም ለመታክፊትክሙ አብ ወልድ መንፈስ ቅዱስ የዓለምን መሰረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ የማይነቅዝ የማይለወጥ የመርከቡ እጹና ከማያይን ቀዝፋችሁ ያወጣችሁት የኖህ አሻጋሪ ዋናተኞች ናችሁና አቤቱ ሰው አምላክ ሰው ሆኖ በተዋሕዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል ከእግሩ በታች ሰገዱ። በእሱ ፍቃድ እነሱ ተፈጥረዋልና ሰላም ለአክናፊክሙ አብ ወልድ መንፈስ ቅዱስ በማዕከላዊነትና በምልዓት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ ሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ጠላት የሽንገለውን የተንኮልን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፍን አስተምሩኝ። ሰላም ለዘባኒክሙ አብ ወልድ መንፈስ ቅዱስ መጽሐፍት እንደተናገረ የሰው እውቀት የመላእክት አእምሮ ተመራምሮ ለማይደርስበት ቅድመ ዓለም በበትር ቅድምና ለተጠበጠበ ዘመናችሁ ሰላምታ ይገባል። ስሉስ ቅዱስ የባህሪ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለም ጸንቶ የሚኖር ነውና በውጭ በአፋ በግዙፍ አካል የሚታየውን ውስጣዊ የሰውነቴን ሕንጻ ከመፍረስ አድናችሁ ለእናንተ ማረፊያ ያድርጉት። ሰላም ለእንግዳክሙ አብ ወልድ መንፈስ ቅዱስ የንጉሳዊ ምክር ከተማ ለሆነው መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ ምልክ ናችሁና የጠላት የዲያብሎስን የምቀኝነቱን የተንኮሉን መላእክት ሊያጠፋኝ በተተነኳኮለኝ ጊዜ አስቀድሞ እስራኤልን ከባህር መስጠም እንዳዳናችሁ የቸረታችሁ ባህረ ፍቅር የማዳን ኃይሉ በእኔ ላይ ይገለጽ። ሰላም ለንጽክሙ አብ ወልድ መንፈስ ቅዱስ የአገልጋዮቹ የጻድቃን መጠለያ ለሚሆን መለኮታዊ ሕንጻችሁ ሰላምታ ይገባል። ስሉስ ቅዱስ ከልቦና የምትመነጩ የኢያሱ ፈሳሽ ውሃ ናችሁ። ስለዚህም በስጋውም በነፍሱም እናንተ አድራችሁበት በረድኤት ትጠብቁታላችሁና እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይም እንደነበረው እንደ ዳንኤል መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። ሰላም ለአዳዊክሙ አብ ወልድ መንፈስ ቅዱስ አዳምን ለፈጠረ መለኮታዊ እጆቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ፈጣሪ ገዥ ቸር ጠባቂዎች እናንተ ናችሁና የነቢያት አለቃቸው የእስራኤል መሪያቸው የነቢዩ ሙሴ ኦሪትን ከጻፈ በኋላ የአውስ የመምህር መጽሐፍ ሶስትነታችሁን ካስተማረኝ ወልድ ነጎድጓድ ዮሐንስም የምስጋናችሁን ጎዳና መራኝ አመለከተኝ። ሶስትነታችሁን አስተማረኝ ወልደ ነጎድጓድ ዮሐንስም የምስጋናችሁን ጎዳና መራኝ አመለከተኝ። ሰላም ለመዝራዕትክሙ አብ ወልድ መንፈስ ቅዱስ የአዳምን ወሮች ላጸና መለኮታዊ ወሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ከምድር ዳር እስከ ምድር ዳርቻ ጸብን ክርክርን የምታጠፉ እናንተ ናችሁ። የተነሳያን ሀብት ንስሐ በልቦናዬ መዝገብ አከማችሁ። ለመንግስታችሁም ከዓይኔ የሚወርደውን የእንባ ግብር አገባ ዘንድ በፍቅራችሁ ሰውን ደስ እንዳሰኝ ፍቅር አንድነትን ስጡኝ። ሰላም ለኩርናአክሙ
ትክሙ አብ ወልድ መንፈስ ቅዱስ የጸላይ ዲያብሎስን ክርን ለሰባበረ ላደቀቅ ኃይል ኩርናችሁ ሰላምታ ይገባል። ስሉስ ቅዱስ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን የይቅርታ ዘራችሁን የባህሪያችሁ ፍቅር ስንዴን አድርጋችኋልና ወርሃ ዘርን በማስቀደም ወርሃ ማርን በማስከተል በእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ አፈራ። ሰላም ለእምታቲክሙ አብ ወልድ መንፈስ ቅዱስ ሰማይና ምድርን በማይመረመር ስልጣኑ የሚመጥን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ስሉስ ቅዱስ ምስኪኑ ደሃ አልዓዛር በነዌ ደጅ ወድቆ የጋረ የጣራ ምጽዋትን በለመነ ጊዜ እንደተሳለቀበትና የገንዘብ ፍቅር ካታለለው ካረጀው ከባለጸጋው የስስት ልብስ ልማድ አውልቀው በአማረ በአዲስ ያድርግ ግምጃ ምጽዋት አስጊጡ። ሰላም ለራህትክሙ አብ ወልድ መንፈስ ቅዱስ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለሙ በአንድነት በሶስት ነጸናችሁ የምትኖሩ እናንተ ብቻ ናችሁና ኤልያስ ከርሻ የአንዱን ትልም የሚያረካ ዝናብን ለማዝነብ ቢከለክለኝም እንኳን እናንተ ግን በልቦና እርሻ ላይ የሰላም ዝናባችሁን አዝንቡልኝ። ሰላም ለአጻብዕክሙ አብ ወልድ መንፈስ ቅዱስ ከጽፍሮቻችሁ ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ መለኮታዊ ባህሪ አድራሻችሁ ንብረቱ የማይጎድልበት ገንዘቡ የማያልቅበት ነውና በደሉ ኃጢአቱ ከድነት ላይ ከጣለው በኋላ የሰው ልጅ አዳምን ባበለጸጋችሁ ታጸናችሁት ጊዜ የሰማይ መላእክት ካሁን በፊት ያላዩትን ችሎታ አዩ። ስለሆነም መላእክት የሰው አገልጋዮች ተባሉ። ሰላም ለገባቲክሙ አብ ወልድ መንፈስ ቅዱስ ወርቅ ልብስ አስፈላጊያችሁ አይደለም፣ መለኮታዊ ጎናችሁ ሰላምታ ይገባል። ስሉስ ቅዱስ ዳሩ ግን ባህሪያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ የተሰወረ ነው እንጂ አቤቱ መንገድ ጠራጊ መጥምቁ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌል መንግስታችሁ ጻድቁ ቆርኔሌዎስ በተጓዘበት ወደ ምጽዋት ጎዳና ይምራይ። ሰላም ለከርስክሙ አብ ወልድ መንፈስ ቅዱስ ፍጥረትን ሁሉ ሆድ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ በጽራሪያን ባለ ዙፋናችሁ ሳላችሁ በዓለም ሁሉ ሙሉአን ናችሁ። ከሌላው ወገን ምክርን የማያሻ ባህሪ መለኮታችሁ በላይ በሰማይ ሳለ የምድርን መሰረት ይመረምራል ይቆጣጠራል። የምድርን የመሰረት አመድ ተሸክሞ በላይ በሰማይ ይኖራል። ሰላም ለልብክሙ አብ ወልድ መንፈስ ቅዱስ ያስተሳሰብ ልዩነት በሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ አዳም ከኛ እንደ አንዱ ሆነ ብላችሁ እንደተናገራችሁት መጠን አንዲት ስግደት ይሰገድላችኋል። አቤቱ የመንግስታችሁ ድምፅ መለኮት በአደባባይ የተሰማ ጊዜ የሰባስ ለሰው ከተሰጣለ ሞገዱ ማይበል ጠፋ። ሰላም ለኩላይትክሙ አብ ወልድ መንፈስ ቅዱስ በላይ አካል ትክክል ለሚሆኑ ኩላይታችሁ ሰላምታ ይገባል። ስሉስ ቅዱስ ከእናንተ ከሶስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኙ ጊዜ አባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት አርማ መስቀልም በቀራንዮ አደባባይ ተተከለ። ሰላም ለሊናክሙ አብ ወልድ መንፈስ ቅዱስ በበጎ ሀሳቡ በቸርነቱ ለሚታወቅ ሌናችሁ ሰላምታ ይገባል። ስሉስ ቅዱስ ከከላዲዮን ይልቅ የካራን ምድር የመረጠ አብርሃም የሶስትነታችሁን ትክክለኛ ሶስትነት ከተረዳ በኋላ ከድንኳኑ በስተምስራቅ ወይም ባሻገር ሶስት ሰዎች እየተመለከተ ከሶስቱ አንዱ ከልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። ሰላም ለነፍስጥክሙ አብ ወልድ መንፈስ ቅዱስ ከውስጥ ባህሪያችሁ የሚገኝ ችሎታችሁን ሰላም እላለሁ። ስሉስ ቅዱስ የትሩፋት አባጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ። ከገድላችሁም ገድል እሳተፍ ዘንድ በሄድኩ ጊዜ ቅዱስ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከስባራ አንዲት ስንጥርስ እንኳን ከልክሎኛልና። ሰላም ለሐቆክሙ አብ ወልድ መንፈስ ቅዱስ መታጠቂያዎች ተሰቅሎ ነው ወገባችሁ ሰላምታ ይገባል። ስሉስ ቅዱስ አምላክነታችሁ በዓለም እንደሚመለክበት ጣዖት ከንቱ የሌለ የባህሪ አምላክነት ነው እኮ። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔያችሁ መርቶ ያደርሳልና። ባለው መስዋዕቱም አብርሃምና ለመስዋዕት የሚቀርበው ይስሐቅ ከመሰዊያው ቦታ ይደርሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። ሰላም ለአቋጽክሙ አብ ወልድ መንፈስ ቅዱስ በይን ለማይታዩ ህልውናችሁ ተመራምሮ ለማይደርስበት አቆጻችሁ ሰላምታ ይገባል። ስሉስ ቅዱስ የሰማይ ብርሃን ነጭ ሐር ግምጃ ሰራተኞች እንደመሆናችሁ ሸረታችሁ አካሌን የሚሸፍንበትን የሰማዕትነት ልብስ ይሆነኝ። ቅዳሜ ሰማዕት እስጢፋኖስ የተከናነበውን የሰማዕትነት በልበስ ብን የለኝም እና ይልቁንም
ሕፃኑ ቂርቆስ የተጎናጸፈውን መልበስ እሳት በሰውነቴ ላይ ልጎናጸፍ አልቻልኩምና ሰላም ለአብራኪክሙ አብ ወልድ መንፈስ ቅዱስ የፍጥረታትን ሁሉ አብራክ ለሚያሰግድ አብራካችሁ ሰላምታ ይገባል። እነርሱም የሰማርያን ሰብኮ ላም ተጨማሪነት ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ አቤቱ እኔን አገልጋዮችን ባለሟል አድርጉኝና እንደ መላእክት አሰልጥነኝ። ከሰብአዊ ከገዥነት ስልጣን አቀዳጁኝ። ሰላም ለአጋሪክሙ አብ ወልድ መንፈስ ቅዱስ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ የአዳምና የሔዋን ፈጣሪዎቻቸው እናንተ እንደመሆናችሁ የመርኮ አርበኞች ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። በአርጤምስና በዚዮስ ላይ የበቀለ የጣዖታትን ሐሰተኝነት የዕፀ ኃጢአት ምስሩ መሰረቱ እና ተነቃቀለ። ሰላም ለሰኮናዊክሙ አብ ወልድ መንፈስ ቅዱስ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጩን አለቃ የሚሆን ለበደለውም ስለ አንድ ፋንታ 4 እጅ የከፈለ ከገንዘብ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኪዮስ እድል ፈንታ ቸርነታችሁ ይቅርታን ቸርነትን ያስተምረኝ። ሰላም ለመኬድክሙ አብ ወልድ መንፈስ ቅዱስ በአሳነ መባረክት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ረቂቅ የሆነ የችሮታ ገንዘባችሁን አታሳጥኝ። እውነተኛ የቸርነታችሁን ገንዘብ ጥሪት ቀማኛ ሽፍታ በቀማይ ጊዜ ስለኔ ተግቶ የሚያዝን የሚያለቅስ እንደ አባይ ስርን ያለ ደግ ሰው ፈጽሞ አይገኝምና ሰላም ለአጻብዕክሙ አብ ወልድ መንፈስ ቅዱስ ከጽፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያቸው ክብር ከፍ ያለ ነው። የልስጥራን ሰዎች የዓለመት መስዋዕትን ሰዋላቸው እስከ ማለት ደርሶ ለመረጣችኋቸው ሐዋርያት ሰገዱ። ሰላም ለዘዚአክሙ ቆመ አብ ወልድ መንፈስ ቅዱስ ለማይመረመረው አካለ ቆማችሁ ሰላም እላለሁ። ስሉስ ቅዱስ ዓለምን ከባህሪያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም ከእናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ስጋ የጲላጦስን እንግዳ መከራ በመቀበሉ ሆሳና ባርያም ሆሳና ባርያም ሆሳና ባርያም በማለት በአንድነት ትመሰገናላችሁ። ሰላም ለመልክክሙ አብ ወልድ መንፈስ ቅዱስ መጻሕፍትን እንደተናገረው ማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ የካዲ አርዮስ የባሪያ አንድነታችሁን በከፋፈለ ጊዜ ሰይፍ ማዕታችሁ ተበቅሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣሱ ይጥለው ዘንድ ተገቢ የሆነ ሰላም ለሥላሴክሙ ሥላሴ አብ ወልድ መንፈስ ቅዱስ እኔን አገልጋዮቹን ሶስትነታችሁን መታመኛ ቦታ ያድርገኝ። ስሉስ ቅዱስ የሶስትነታችሁ ብርሃን ከተቀዳጀው ዘንድ መላ ሰውነት የአንድነታችሁ ሶስትነታችሁን የገለጻችሁበትን እዚህ ዮርዳኖስ ይሆናል። ከዮርዳኖስ ምስክርነት አልሻም። አብ ስለ ልጁ ምስክርነትም የሰጠበትን የታቦር ተራራንም አልመኘውም። እኔው ራሴ ደብረ ታቦር ሆኛለሁና። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ከባህሪያችሁ የተገኘ ባህሪያዊ ልብስ ጥበብን የተጎናጸፋችሁ ናችሁ። የንጉሱን ልጅ የኢያሱን ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ የምድር ነገስታት ከነገሰ በኋላ መንፈሳዊ ሀሩር በሆነበት ዘመን ህይወትን የሚያረካማ የህይወት የደብረ ብርሃን ቤተ መቅደስ ህንጻው ከውስጣዊ ከርስ ምንጫችሁ ጽድቅን ለተጠሙ ውሃን አመንጭቷልና። ሰላም ለዘበነግድ አቀረብኩ አብ ወልድ መንፈስ ቅዱስ በ47ቱ ምዕራፍ የተከፈለ ላቀረብኩት የምስጋና እጅ መንሻ ስለ አንድ ፈንታ እጥፍ በእጥፍ ውለታ የምትከፍሉ ናችሁና ከባህሪ ገዝታችሁ ደስ የሚያሰኝ ፈገግታ የተመላበትን ነዋይ ገዝቱኝ። ለቅዱሳን በተዘጋጁ በ10 አህጉር ላይም ስልጣን ሰጥታችሁ ሹሙኝ። ሰላም ቅዱስ ስሉስ ቅዱስ ሆይ እኔን አገልጋያችሁን ህዝበ ክርስቲያን የቅዱስ ሚካኤል ማህበርተኞችን ከመከራ ስጋ ከመከራ ነፍስ ጠብቁ ለዘላለሙ አሜን ወአሜን። ይሁን ይደረግልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እናታችን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ
ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ብሩክት ነሽ፣ የማኅፀንሽ ፍሬ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን፣ ይቅር ይለን ይምረን ዘንድ ለዘለዓለሙ አሜን።